ስለዚህ አይጥ በእነሱ እንዲያውም ማዕረግ ሁሉ አላት። ላኦ ሹ ትባላለች። ላኦ ማለት የተከበረች ናት። ሹ ማለት ደግሞ አይጥ ክብርት አይጥ የተከበሩ አይጥ አይ ሞያሺ ክብራትና ክብራን ውድ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንግዲህ ዛሬ ለየት ያሉ እንግዶችን ይዤ መጥቻለሁ። ከእንግዶቻችን ጋር ጥሩ የሆነ አስተማሪና አዝናኝ ቆይታ እናደርጋለን። እንግዶቻችን ራሳችሁን በማስተዋወቅ እንጀምር። ይልማ አበራ ከቪኤም ላንጉዌጅ አካዳሚ። እኔ ሮሚዮ ደፓሶ እባላለሁ። I'm an English teacher at VM. ደስታ ዘነበ እባላለሁ። የአረብኛ ቋንቋ አስተማሪ ነው። መልካም፣ በድጋሚ እንኳን ደህና መጣችሁ። እንኳን ለትንሣኤ በዓል በሰላም አደረሳችሁ። መልካም፣ ያው ይልማም እንዲሁም ሌሎቻችሁ በየመጣችሁበት የቋንቋ መምህርነት አለ። በዛ መምህርነታችሁ ደግሞ በቋንቋችሁ ለተመልካቾቻችን የእንኳን አደረሳችሁ መልእክት እንድታስተላልፉ ልጋብዛችሁ። ፉሆ ጄ ኳይለ ዳጃ Happy Easter. كل عام وأنتم بخير بإيد القيام. መልካም፣ ደስ ይላል። እኔም በአማርኛ ልበላችሁ እንኳን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እላለሁ። እንግዲህ ጨዋታችንን እንጀምርና ምናልባት ያው የበዓል ድባቡ አለ። ከዚህ በዓል የኢትዮጵያዊነት የበዓል ድባብ ውስጥ ደግሞ የትንሣኤ በዓል ተጠቃሽ ነው። ሆኖም ግን ያው ይልማም ከቻይንኛው፣ ሮሚዮም ከእንግሊሽ፣ ከዛ ደስታም ከአረብኛው የቀሰማችሁት ባህል አለና ከዛ ባህል ለኢትዮጵያ ብናውሰው ብላችሁ የምታስቡት ባህል አለ? ቻይኖች እንግዲህ ሲሰሩ ከልብ ነው። ከስራ በኋላ ወዲያው ወደ ስራ የሚመለሱበትን ባህል በጣም አደንቀዋል። ለምሳሌ አይልኛ በዓል ካከበርን ከበዓሉ በፊትም ከበዓሉ በኋላም ስራ የለም። ቻይና ግን በዓሉ ዛሬ ቢሆን በንጋታው ገብተዋል በሙሉ ማለት ነው። ይሄኛ ጋር የሌለ ካልቸር ስለሆነ እኛም ከበዓል ወዲያው ወደ ስራ ብንገባ ደስ ይለኛል። ያው በጣም አሪፍ። ኢስተር በጣም ላይክ ውጪ ሀገር የተከበረ በዓል አይደለም። እዚህ ግን በጣም ደስ ይላል። ውጪ ቦታ ሲሆን እሁድ ቀን ስለሆነ ብዙ ነገር አይደረግም፣ ግን እዚህ ትልቅ በዓል ነው። ጾም ይፈታል እና በጣም ይመቻል። በጣም ጥሩ፣ በጣም አሪፍ፣ እናመሰግናለን። ደስታ ያው እኔ በጣም ከሚመቸኝ ነገር ከረመዳን በኋላ ኢድ አከባበራቸው ላይ እዚህ የለም፣ ግን ብዙ ጊዜ አረቦች ኢድ ላይ አንድ አይነት ልብስ ጓደኛሞች ምናምን ሲሆኑ አንድ አይነት ልብስ ሂጃብም ሊሆን ይችላል፣ አባያ ሊሆንም ይችላል። በቃ አንድ አይነት ከነ ቦርሳው የሆነ ሙጠቅም ይላሉ፣ አንድ አይነት ከለር ማለት ነው። እና ኢድ አከባበር ደግሞ እነሱ ላይ እንዴት ነው? አንድ ሳምንት ረፍት ነው። እዚህ አንድ ቀን ሆኖ በማግስቱ ስራ ነው፣ ግን የዛ አንድ ሳምንት ነው። በተለይ 3ቷ ቀን ኢምፖርታንት ናት። የኢዱ መጀመሪያ እስከ 3ኛው ባለው ቀን በጣም ኢምፖርታንት ናት። ሰርግም ሊሆን ይችላል አላቸው ባህል እና እሱ ነገር እዚህ ቢሆን I will prefer። አሁን እንትን በዓል አለ አይደለ? ሆየ የሚጨፍር በዓል አለ አይደለ? እዚህ በር ላይ ተኳኩተው ምናምን ይደነሳሉ ምናምን። ቢገርምህ ሃሎዊን የሚባል በዓል አለ እዛ። ብዙ ሰው I don't think የሚመቻቸው የሆነ አይመስለኝም፣ ግን እዛ እኩል አይነት ነገር ነው። ልጆቹ የሆነ ልብስ ለብሰው በር ላይ ያንኳኳሉ እና ከረሜላ ምናምን ይሰጣቸዋል። ከሆያ ጋር ይመሳሰላል፣ ማች ያደርጋል። መልካም፣ ጥሩ ልምድ ነው ያካፈላችሁን። ለኢትዮጵያውያንም በዓልን ካከበርን በኋላ የምናዳብራቸው ነገሮች አሉ። ቅድም ይልማም እንደጠቀስከው ከበዓል በኋላ የስራ ጊዜያትም ቢሆኑ እንኳን ስራን የመግባት ባህላችን ትንሽ ደከም ያለ ነው። ምክንያቱም በተለይ ትንሣኤ ሲሆን ደግሞ መብላቱ መጠጣቱ አለ።
እስከ ዳግማ ትንሣኤ ደግሞ ያው ያቺን ነገር ኤክሰርሳይዝ እናደርጋለን። መልካም ሌላ ልጠይቃችሁ የምፈልገው እንግዲህ በምታስተምሩበት ጊዜ ብዙ ገጠመኞች ይኖራችኋል፣ ብዙ አይነት ተማሪዎችም ያጋጥሟችኋል። እነዛ ተማሪዎች ለእናንተ ምን አይነት ቅጽል ስም የሚሰጧችሁ ይመስላችኋል? ደስታ ብዙ ጊዜ እብዷ እንዳልባል እንጂ ያው ከሁሉም ጋር ሳቄታ ምናምን ስለሆንኩኝ አንድ ሰው እንዲከፋም ስለማለት ያው እንዴት ነው እብድነቴን ነው ማሳያቸው። እሺ ይልማ የኔ ታወቀ ነው ገገማ ምንድነው ገገማ ተማሪዎች ስትመጣ ይሄ ገገማ አስተማሪ መጣ ነው የሚሉት። ለምን ከቋንቋው ውስጥ ወስደው ነው። ምንድነው ገገማ ማለት? ገገ ማለት ታላቅ ወንድም ነው በቻይኛ። ማ ማለት ደግሞ አይደት ሳብጀክቱ ላይ አለ ሳስተምር። ኦኬ ለኢትዮጵያውያን ያው ደንገጥ የሚሉበት ትምህርት ነው። ኒዮ ገገማ ስለሚል በደንብ የማይችል ሰው ገገማ ነው ደምቆ የሚሰማው እና ግን በቻይንኛ ታላቅ ወንድም አለ ወይ ማለት ነው። እና ብዙ ሰዎች ገገማ ይላሉ። ኮሜንት ምናምን ላይ ራሱ ገገማ ጥሩ ነው ይላሉ። ያልገባው ሰው የሰደቡኝ ይመስለዋል። አሁን ገገማን ምን አመጣው ይሄን ሰውዬ እንዴት ገገማ ትይዋለሽ ምናምን ብሎ ፋይት የሚያደርጉ ሁሉ አለ። ሰው ገገማ እኔ እንኳን እንደ ጓደኛ ነው የምንታየው። ኦኬ we're friends። ስለዚህ ቅጽል ስም አልሰጡህም አሁን እስካሁን ድረስ? አልሰጡኝም። በጣም ጥሩ። ቀጣይ ምን አሰብኩኝ፣ ምናልባት ተማሪዎቻችሁ በምታስተምሩበት ሁኔታ የሆነ ቃል ስትነግሯቸው ለመጥራት የሚያስቸግሯቸው ቃላቶች አሉ፣ ወይም ደግሞ የሆኑ ሀረጎች የተለያዩ ነገሮች አሉና ከነዛ ምናልባት ትዝ የሚላችኋል ተማሪዎቻችሁ የሚያስቸግራቸው ቃላት ወይም ሀረጎች ለመጥራት? እኔ ጋር አለ ኢትዮጵያ የሚለውን ቃል ቻይኖች ለየሀገራት ለብዙ ሀገራት የሚሰጡት አዳዲስ ስም አለ እና ለኛም ለኢትዮጵያም ሌላ ስም አለ እና ይሄ ስም አይሳእቢያ ነው። አይሳእቢያ አይሳእቢያ ሶስት ብያለሁ። እስቲ ንገረኝ። አይሳእቢያ ኢትዮጵያን አይሳእቢያ Okay, let's tell me. ስለዚህ ተማሪዎቼ ብዙ ጊዜ እችን ቃል ማለት ያቅታቸዋል። ለምን? ኢትዮጵያን እየጠሩ አድገዋል፣ ውስጣቸው ተቀርጿል። ትንሽ ጠመም ማድረግ ስትል የራስህን ስም ጠመም እንደማድረግ ስለሆነ አይሳእቢያ አይሳእቢያ። ኦኬ ምናልባት ይሄ አይሳእቢያ ያልከው ኢትዮጵያ ማለት ነው። አብሲኒያ ኢትዮጵያ የሚለው ነው እና ለሀገራት ስም ይቀያይራሉ። ለምሳሌ አሜሪካ ሜይጎ ነው። ስለዚህ ለየሀገራት ጣሊያን ምናምን ሌላ ስም አላቸው። ፋጎ ፈረንሳይ፣ ሜይጎ አሜሪካ እና አንዳንድ ሰዎች የሀገራቸው ስም ያ እንደሆነ ራሱ አያውቁም። አንተ የምታስበው እኔ አሜሪካዊ ነኝ ይሉኛል ብለህ ስታስብ እሱ ሜይጎ ይልሃል ማለት ነው። አሜሪካዊ ነህ አይደል እያለ ነው። ምንድን ነው የሚለው? ስማችን ወይም ደግሞ መጠሪያዎችን ይቀይራሉ። እኛም ኢትዮጵያውያንም አንዳንድ ስሞችን እንደምንቀይር ለምሳሌ አይኛ ግብጽ፣ ኢጂፕት፣ ግብጽን እኛ ግብጽ እንላታለን። ግብጻዊ ሆኖ ግብጽ እንደምንለው ማያውቃለ። ጆንን ጆንን ምን እንላለን? ጆን ግብጽ ትናንትና ነው የለመድኩት። በጣም ይገርም። ኦኬ ግብጽ እንደሚባል ማታውቅም ነበር አንተ? ምን የሆነ መስሎ ነበር። ዳቦ ግብጽ ምን ግብጽ ኦኬ። እንደዛ አይነት ነገር አላቸው። ኢትዮጵያ ማለት ተማሪዎች ይቸገራሉ። ኦኬ ምክንያቱም የሚያውቁት ውስጣቸው ያደጉበት ደም ስራቸው ትክክል። መልካም ቢገርማችሁ ብዙ ሰው ሲያወሩ ልክ እንደሚያነቡት ነው የሚያወሩ። እሱ ነው ችግር የሚያመጣ። አንድ ቃላት አለ theory, right? Like the theory of gravity, right? በሳይንስ ክላስ የምንጠቀመው ግን ተማሪ ሲያነቡት theory እኛም ያነቡታል ግን አይነበብም theory ሲሆን እኔ ራሴን ግራ ገባኝ መጀመሪያ ጊዜ ስሰማው።
ሌላም ቃላት አሉ እኔ ሳውራቸው ለምሳሌ አክሰንት ትንሽ ለስለስ ካላረኩት ሊያስቸግር ይችላል። what did you do yesterday እንደዚህ አይነት ነገር ካልኩ what did you do yesterday ምን እንደሆነ ያውቃሉ። ግን ቶሎ ብዬ ካወራው ትንሽ ያስቸግራል። እሱም እያሻሻልኩ እሱ ነው እኔ ሁሌ ግራ የሚያገባኝ። ኦኬ ምናልባት እዚህ ላይ ጨምረ እንድትመልስልኝ አሁን በኢትዮጵያ ወይም በአማርኛ የለመድነው አነጋገር አለ። እንግሊዘኛ ስንቀይረው ደግሞ ያንን አነጋገር ራሱን ገልብጠን እንትን ካልነው የተለያየ ትርጉም ሊሰጥ የሚችል ነገሮች አሉ ወይም ቃላቶች አሉ። ተማሪዎች አልተቸገሩም በዛ? አንድ አለ ፈረንጅ ሰዎች ስም አላቸው። ጅል የሚባል ስም አሉ። ጅል my name is ጅል የሴት ስም ነው። ይሄ አይነት ነገር የኛ ሀገር ሰው ቢሰሙ ስድብ ይመስላቸዋል። ወይ እንትንም ቢች have you ever been to the beach ብጠይቅ ምንድን ነው የምትለኝ ምናምን ሊያስቡ ይችላል። ቢች ስድብ ይመስላል። እንደዚህ አይነት ነገር እንዲሁ እያየሁኝ ነበር አንዳንድ ፊልሞች ላይም ስመለከት አሁን ሰላምታ ወይም ደግሞ አውርተን ስንለያይ ኦኬ ቴክ ኬር ካልን ያው ሰላም ዋል ሰላም ሁን እንደማለት ነው። ግን ደግሞ ቴክ ኬርን ቀጥታ ትርጉሙን ስንተረጉመው ደግሞ ስርዓት ያዝ ተጠንቀቅ እንደማለት ነው። እንደዛ ነው ትርጉሙና እንደዛ አይነት ልዩነቶች አጋጥሞ አያውቅም ተማሪዎችህ ላይ? ብዙ አሉ እንደዛ። እኔ ራሴ አንድ ቀን አዲስ ተማሪ አስተማሪ የሆንኩበት ጊዜ አልጋ ጠዋት የምናደርግበት ነገር እያወራን ነበር። አልጋ አነጠፍኩ ምናምን እያለን ነበር። አሁን በእንግሊዝኛ አልጋ ማንጠፍ ሜክ ደ ቤድ ነው እና እኔ በአማርኛ ስለው አልጋ ሰራው። አልጋ መስራት እንደ ፋብሪካ እንደሚሰራ ነገር መሰራት ነው። አልጋ ሰራ ምናምን ትለው አንዳንድ ቃላት በትክክል አይተረጉም። አይቻልም። ለዛ ይመስለኛል አሁን ትራንስሌሽን አፕሊኬሽኖችን ስንጠቀም እኛ አሁን ጎግል ትራንስሌተር ስንጠቀም ቀጥታ ትርጉሙን ይቀይራልና መልካም ቴንኪው በጣም ደስታ ባንቺ ጋር ምን አለ? አሁን ለምሳሌ ፋሲካ ማለት ነው ኢደል ቂያም አልቂያም ይባላል እና አሁን እዚህ ጋር ትንሽ ከተሳሳቱ ኢደል ቂማ ካሉ ማለት ነው ዝርዝር ማለት ነው። ቂማ ወደ ዝርዝር ነው የሚቀየረው እና ሌላኛው ደግሞ ብዙ ጊዜ አረበኛ ጠበቅ አድርጋችሁ ፕሮናንስ አድርጉ ነው የምላቸው ሁሌ ልክ ስናወራ ከነሱ ጋር ማለት ነው። ትንሽ ላላ አሁን ካረጉ በቀላል አሁን ብለህ ቀልብ ልብ ናት አይደለ? ላላ አድርጌ ከጠራሁት ከልብ ውሻ እያልኩ እና በቃ አማርኛና አረበኛ ትንሽ አረበኛ ላይ ጠበቅ ማለት አለበት። ድምፅም ራሱ ጎላ ማለት አለበት። ኦኬ ምናልባት እዚህ ጋር አሁን ያነሳሽው ቀልብ ከሚለው ጋር እኛ ኢትዮጵያውያን እንደውም ሊቀለን ይችላል አይደል? ይሄ አረብኛን ለመልመድ ግን ደግሞ እነዚህ የውጭ ሀገር ዜጎች አሁን ወይም ደግሞ ሮሚዮ የፈታበት የአክሰንቱ አለ ያንን የሚለውን ቃል ለማምጣት ይቸገራሉ። እኛ ኢትዮጵያውያን አረብኛን ለመልመድ ያስቸግረናል ወይስ ጥሩ ነው ስታዩ? ብዙም አያስቸግርም። ግን ትንሽ ልዩነቱ ምን ላይ ነው? አሁን እኛ ቀ እንላታለና በእነሱ ግን ትንሽ ዋጥ ያደርጓታል። እዚህ በላንቃቸው አካባቢ ቀ የሆነ እንደ ቀ አለች ድምጿ የሆነ እኛ ድምፅ አለች ግን ዋጥ ያለች ናት። እና ከተማሪዎች ጋር በቃ አሁን ለምሳሌ ሰ የሚል አለ እዚህ አሁን ምን ይቀለና ዘ ለማለት ይቀለናል። እንግሊዘኛ ላይ ስንመጣ ተ ይቀለናል። ግን አረብኛ ራሷን የቻለች ፊደል አለች፣ ሶስተኛ ፊደል ናት፣ ተ አለች። እና አሁን ለምሳሌ ሰላታ ስላቸው 30 ይሉኛል። ኖ 30 እኮ በአማርኛ 30 ማለት ነው እና ሰላታ ደግሞ በአረብኛ 3 ቁጥር ማለት ነው። እና እዚህ ጋር ትንሽ አንዳንድ ቃላቶች ላይ ትንሽ ችግር ይኖራል። በጣም አሪፍ። እንደተረዳሁት ከሆነ የለመድነው ወይም ባህላችን ወይም ደግሞ ቋንቋችን ያስለመደን ነገር ሌላ ቋንቋን ለመልመድ ትንሽ ተጽዕኖ ነገር እንዳለው ነው። እንግዲህ ጨዋታችን መልካም ነው ወይም ጥሩ ነው ብዬ አስባለሁ። እንዴት አያችሁት? እንቀጥል አይደል? እሺ መልካም። ያው በዓል ሲመጣ ምግቡ፣ መጠጡ፣ የተለያዩ ጭፈራው፣ የተለያዩ ነገሮች አሉ በሁሉም አካባቢ በሁሉም ሀገራት በቻይናም በአሜሪካም በአረቡም የተለያየ አይነት ልምዶች አሉና
ምናልባት አሁን በዓልን እንደዚህ አሁን ፋሲካን ስናስብ ፋሲካ ሊያስመስለው የሚችለው ይሄንን ምግብ ስመገብ ነው ወይም ደግሞ ይሄንን መጠጥ ነው ይሄን መጠጥ ስጠጣ ነው የምትሉት አለ? ዶሮ ነው ያው ጂሮ ይባላል በቻይንኛ። ኦኬ ዶሮ ጂሮ ነው ይባላል። ጂሮ ሮቢዮ ዶሮ እና ጠላ ደጅ እነዚህ አይነት ነገሮች ኦኬ። እዛ ባለህበት ጊዜ እነዚህ ነገሮች አግኝታቸው ታውቃለህ? እኔ ያደግኩት ቦታ እንትን ብዙ አውሳሰው አለ ሰው አይጠፋም። ትንሽ ራቅ ሄድኩ የለም። የፈረንጆች የሚያከብሩት ዝም ብሎ ኢስተር ጊዜ የሆነ እንቁላል አለ በፕላስቲክ የሚሰራ ብዙ እንቁላል በፕላስቲክ የሚሰሩ አሉ። ውስጡ ቾክሌት ምናምን ይገባል። ኦኬ የውሸት ይሆናል ማለት ነው። አዎ እና በቃ ይደበቃል እና ልጆቹ ይፈልጉታል። እንቁላሎቹ ምናምን በፕላስቲክ የተሰራ ውስጡ ሲከፍቱት ቾክሌቱ ይወጣል ምናምን። ኢስተር ኤግ ሃንት ይባላል። ኦኬ እሱ ነው የውጪ እንዴት የሚያከብሩት። ግን እኔ እንደዚህ ያከብራለሁ አይጠፋም። ዶሮ ወጥ ምናምን ሁሌ በጣም ደስ ይላል። ኢስተርን ስታስብ ዶሮ ወጥ ነው በደንብ የሚመጣል። እሱን ካልበላ ኢስተር ማይታሰብ ነው። ለእኔ በዓል የሚያስመስለው የትኛውም በዓል ቢሆንም ልክ እንዳሉት ዶሮ እና የቡና እንደዚህ ሴሪሞኒ እጣኗ ጨሳ ምናምን እሷ ናት አንድ በቃ ባህል የሚያስመስለው ማለት ነው። ምን ይባላል እስቲ ምናልባት ቡና ሲኒው ሴሪሞኒው በአረብኛ ምን ልንለው እንችላለን? ቡና በአረብኛ አሁን ቃህዋ ነው የሚሉት እና እንደዚህ ሴሪሞኒ ምናምን የላቸውም። ልክ እንደኛ ባህል የላቸውም። ግን አያርጉም አልልህም። አሁን አንዳንድ ሰርግ ላይ ምናምን ይኖራቸዋል። ግን እሽረቡ ቃህዋ ነው በቃ የሚሉት። ልክ እንደኛ ሴሪሞኒ ሳይሆን በቃ እያንዳንዱ እያስያዙ ቃህዋ ይሏል። ትሽረብ ቃህዋ ይሉሃል። ትሽረብ ቃህዋ ቡና ትጠጣለህ ማለት ነው። ቃህዋ ማለት ቡና ማለት ይሄ የቡና ደጋፊዎች ቃዋ የሚሉት ያንን ነው። ኦኬ ቃህዋ ነው እንጂ ቃዋ አይደለም ማለት ነው። ኢትዮጵያ ውስጥ ግን በምንኛ ነው ቃዋ? ጉራግኛ ነው? አዎ አይ ከፍኛ እንደዛ ብቻ በሆነ ነገር ቃዋ የሚባል ፒያሳ አካባቢ ራሱ ኦኬ ኦኬ ቀራረባ በጣም አሪፍ። እንኳን አደረሰን ይግባ በረከት ከቤታችን እንኳን አደረሰን። እንዲሁ ያው እኛ ዶሮ በኢትዮጵያ ዶሮ በጣም ይበላል። ውዱ ምግባችን ጥሩ ምግባችን ዶሮ ወጥ ነው። እንደው በቻይና ምንድነው ያ ምግብ ሊሆን የሚችለው? ውዱ ምግባቸው ጥሩ ምግባቸው በጣም የሚወዱት ምግባቸው ምንድነው? ይወዳሉ፣ ዶሮም ይወዳሉ። ግን ካኦያን ያስበልጣሉ። ካኦያ የሚለው ወይም ካኦያ ማለት ያ ዳኪያ ሩስቶ እና ዳኪዬ ላይ ሲሆን ኢቭን ከዶሮ ይበልጣል ቴስቱ ይላሉ። ወደ አሜሪካ ሁሉ ኤክስፖርት ያደርጋሉ። ኒውዮርክ ይጠበቃል የቻይና ካኦያ። ካኦ ማለት ጥብስ ነው። ያ ዳኪዬ ነው። ካኦያ ማለት የዳኪያ አርስቶ ማለት ነው። እና ወይ የዳኪዬ ወይ የዶሮ ይመስላቸውና ሲዘግቡ እንዲያውም አንድ ገጠመኝ አንድ እንግሊዛዊ ጋዜጠኛ ላይቭ እያስተላለፈ እና እየበላ እና የሚሰራው ሰውዬ ደግሞ ቻይናዊ እዛ ጋር ቆመዋል። አሜዚንግ ኢትስ አ ሶፍት ቺክን እያለ ሲዘግብ ይለዋል ቻይና ኢትስ ኖት ቺክን ሶ ዋትስ ዛት ይለዋል። ማው ድመት እየበላ ያለው አጥንት ለካ የድመት ነው አለ። this ቢቢሲ ላይ የተላለፈ ነው እና እንዲያውም ቢፈለግ ይገኛል። It's amazing. It's a soft chicken. Well, if you get me China, you have to taste it. ያለ ሲል ቀቃዩ no አለ። No, it's not chicken. What's that? It's ማው እና አንዳንድ ቀን አጣርተን ካልገባት ያ ቻይና ዶሮ በላ ብለህ ድመት ልትበላ ትችላለህ። እንደው በዚች አጋጣሚ ስለ ጀሞ ብትነግረኝ። ጀሞ ምን ማለት ነው? ሞ ማለት ኢንድ ማለት ነው። የሁለተኛው ወርድ ሞ ማለት ኢንድ ማለት ነው። ከዛ ጆ አለበት። ጆ ማለት ሳምንት ማለት ነው። ስለዚህ ጆ ዊክ ነው፣ ሞ ኢንድ ነው። ስለዚህ ዊክኤንድ
ጆሞ ማለት ዊከንድ ቅዳሜና እሑድ ነው ማለት ነው። ስለዚህ እኛ ሀገር ጆሞ ስንል ሰፈር ትዝ ይለናል። ቻይና ግን ጆሞ ሲባል ዊከንድ ነው። ጆን ተጠቅመው ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብም ይላሉ። ለምሳሌ ጆ ኢ ሰኞ ነው። ጆ አር ማክሰኞ፣ ጆ ሳን አሁን ቁጥር ካወቅ ቁጥር ከ1 እስከ 6 ካወቅ ከሰኞ እስከ ዓርብ ከጆ ጋር አያይዘ ጨረስ። ከዛ ቅዳሜና እሑድ ደግሞ ምን ይሆናል? ጆሞ ይሆናል። የሳምንቱን ትምህርቶች የአንድ ክፍለ ጊዜ ተማርክ ማለት ክፍል። አይ ጥሩ ነው። ጆ ኢ ሰኞ፣ ጆ አር ማክሰኞ፣ ጆ ሳን እኚህ ቁጥር ናቸው። ኢ አር ሳን ስ 1 2 3 ማለት ነው። የሳምንቱ የመጀመሪያ ቀን፣ የሳምንቱ ሁለተኛ ቀን ቀጥታኛ ከ1 እስከ 6 ቁጥር ካወቅ ከፊቱ ጆ ብታስገባ ቀን ሰኞ የሳምንቱ መጀመሪያ ቀን ነው እንጂ ዘዶን ነው። ሰኞ ያው ሰኞ ለነሱ የሳምንቱ የመጀመሪያ ቀን። ልክ ደግሞ ዊኬንድ ጋር ስትደርስ ምን ትላለህ? ጆሞ። አሁን እቺ ቃል አትረሳ። ስለዚህ ቁጥር ብቻ ከ1 እስከ 6 ከለመድክ ከሰኞ እስከ ዓርብ ጨረስክ ማለት እስከ ቅዳሜ። እንደው ተመልካቾቻችንም ምናልባት የምታስታውሱ ከሆነ የሰይፉ ፋንታውንም ይሄን ነገር አቅርቦታል። ታዲያስ አዲስ ላይም ኢቢኤስ ላይም በቀረበ ጊዜ በሚያስተላልፍ ጊዜ ስለ ሽሮና ቻይኖች በጣም ቁርኝት አላቸው የሚል ነገር አለና ቻይና ኢትዮጵያ ከመጣ የለም ቢከብደው ተፋ እና ሽሮ ቶሎ የለም። ለምን እንደምለም ታውቃለህ? እኛ ጋር ውሃ የለም ማብራት የለም ስለሚበዛበት እነሱ ጋር ኤሌክትሪክ ብዙ አይቆራረጥም። እኛ ጋር ማብራት አይገባውም። እንደው ማብራት የለም ስትል ምን ይላል? እንዴት ላይ ማብራት የለም ሰው የለም የሚለውን ወርድ ይይዛታል። ውሃ የለም ማብራት የለም ቶሎ የለም እንዳሉ። ከዛ በኋላ ደግሞ ሹ አይጥ ነው። አዎ ሹ ደግሞ በጣም ፈመስ እንስሳ ነው አይጥ ለነሱ። እኛ ማንጠብቃቸው እንስሳ የነሱ በጣም ለምን መሰለኝ ዞዳይክ ይር የሚባል አመታትን የሚሰይሙት በእንስሳ ነው፣ በ12 እንስሳ። ደግሞ አጋጣሚ ሆኖ እኛ ማንወዳቸው ናቸው። ለምሳሌ እኛ የሉቃስ ምንድን የሚባለው ምናምን ዮሐንስ በአራቱ ወንጌላውያን ዘመነ ዮሐንስ፣ ዘመነ ሉቃስ፣ ዘመነ ማርቆስ፣ ዘመነ ማቴዎስ አይደል የምንለው። እዚህ አሜዚንግ በጣም የምኮራበት እና እኛ እንደዚህ የምንለው እነሱ በ12 እንስሳ ነው የሚሰልሉ። ደግሞ ከእንስሳም ቤስት ቢመርጡ እኛ ማንወዳቸው። ለምሳሌ የእባብ ዓመት፣ የዘንዶ ዓመት፣ የአሳማ ዓመት፣ የአይጥ ዓመት 12 ሰው የአይጥ ዓመት። ስለዚህ አይጥ በእነሱ እንዲያውም ማዕረግ ሁሉ አላት። ላኦ ሹ ትባላለች። ላኦ ማለት የተከበረች ናት። ሹ ማለት ደግሞ አይጥ ክብርት አይጥ የተከበሩ አይጥ። ስለዚህ ሹ ፈመስ ወርድ ነው ማለት ነው። አንተ ሄደህ ሹሮ ስትል አይምሮ ላይ የሚመጣው ለሱ አይጥ ነው። የተቸከነችው ደግሞ እነሱ ሀገር ባይዘው ይበላል። አይጥ አርስቶ አለ አንደኛ ነው። እንትናን እንዲህ ሲጠብሷት እንትኗ ጸጉሯ ብትን አይጧ ብቻዋን ትቀራለች። በሆነች ነገር በእንትኗ ከቶ ውስጥ ሆዲቃውን ያወጣሉ። ከዛ ከሽ እንደቀደሙ እንደ ችክኑ ዶሮ ለምን የኳሊቲ ምግብ ነው። አንደኛ ምግብ አፄ ኃይለ ሥላሴ ይሄን ሰምተው እዛ ሀገር ሲሄዱ ምንም አልቀምስም አሉ። ምንም ሳይቀምሱ ከስጋ ዘር ተመልሰው ነው የመጡት። በ1971 ሄደው ጎብኝተዋል። ማኦ ዘዱን ነው አቀባበል ያደርጉላቸው። ምንም አልበላም እዚህ ሀገር ብለው ምክንያቱም የሚቀርብላቸው ከኛ ባህል አንጻር አንዳንዱ የምግብ አይነት ከባድ ነው፣ ያስጠይፋል። ግን እነሱ አንዳንድ ቀን እኮ እንትን ናቸው ይከራከሩሃል ሁሉ እኮ አንተ እንዴት ይርባሃል ይሄ ሁሉ አህያ እያለ ሌላ ይችላል ቻይናው ራብራብ ትላላችሁ እንደ ሁሉ ሞልቶ ይችላል ይሄ ሁሉ ይሻያል ምን ይባላል መከልከል ሊሉ ይችላል። አሁን ውሻ በየሰፈሩ ሞልቶ ህጉ ይከለክላል።
ኦኬ አዎ ደስ ይላል በጣም ብዙ ነገር ነው ያገኘነው ያው ካለን ጨዋታዎች ብዙ ነገር እያገኘን ነውና አሁን ያው ጨዋታችንም ደረቅ እንዳይል ደግሞ ወደ የተለያየ ጨዋታ እናድርግ ቡናውም እየደረሰ ነው ያምራል ባውዳ ዓመት ቤቱ ቄጤማው ጉዝጓዝ ቡናው ተፈልቶ ፈንዲሻው እንግዲህ ውድ ተመልካዮቻችን የበዓል ፕሮግራማችን እንደቀጠለ ነው ፈንዲሻችንን ያዝን ነው ዳቦ በልተናል ቡናችንም እየደረሰ ነው አመሰግናለን ደስታ እንግዲህ ያው ጥሩ ጨዋታ ነበር ብዬ አስባለሁ እየተዝናናችሁበት እንደሆነ አስባለሁ ተመልካቾቻችንም እየተዝናናችሁበት ነው ብዬ ተስፋ አደርጋለሁ አሁን ቀጥታ ወደ ጥያቄዎችና ቻሌንጅ በሚያደርጉ ጥያቄዎች በሚያዛኑ ጥያቄዎች እንቀጥላለን ወደዛ እናልፋለን ስለዚህ የምናደርገው 9 ጥያቄዎች ይኖሩናል 3 ጥያቄ ለሶስታችሁም ይከፋፈላል ከ1 እስከ 9 ቁጥሮች አሉ እነዛን ቁጥሮች ትመርጣላችሁ የመረጣችሁትን ጥያቄ ደግሞ ቁጥር ደግሞ በጥያቄ መልክ ትጠየቃላችሁ ለጥያቄ ለመመለስ 5 ሰከንድ ይሰጣችኋል መጨረሻ ላይ የሚሰጣችሁም ሽልማት ይኖራል ስለዚህ ጥያቄውን ለመጠየቅ ዝግጁ ናችሁ መልካም ከማል ልጀምር መልካም 2 ቁጥር እንግዲህ ተመልካቾቻችን 2 ቁጥር ሮሚዮ መርጧል ከፋሲካ በፊት ያለው የ55 ቀናት የጾም ወቅት ምን ይባላል ኦኬ በጣም ቀላል ጥያቄ እኮ ነው አይደል ከፋሲካ በፊት አሁን ፋሲካን እያከበርን ነው አይደል ከፋሲካ በፊት የ55 ቀናቱ ምንድነው የሚባለው ገና አብይጾ በቃ ይሄ ትክክል አግኝታለሁ ማለት አግኝታል ያ በልተና ሽልማት እሺ የሰው ቢሆንም እንግዲህ ይልማ መልሷል እንትን ናቸው ጥያቄዎቹ በጣም ቀላል ናቸው የሆነ ትንሽ ዘወር ያሉ ነገር ነው የሚሆነው የአብይ ጾም 55 ቀን ነው የሚጾመው 55 ቀኑን ጾመህ በቀጣይ ቀን ያለው ፋሲካ በዓል ይባላል ማለት ነው ያ ነው ምናልባት ትንሽ ሸውዶት ነው የሚሆነው ቀጣይ ማን ልጠይቅ አንዱ እሺ ይልማ አይስ አይቻለው እኔ ታውቀዋለሁ እሺ አንዱ ቁጥር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታከብረው የጌታችን ኢየሱስ ክርስቶስ ከሞት መነሳት በዓል ምን ይባላል ትንሳኤ በትክክል ተመልሷል አዳጨብጭቡ ኦኬ ደስታ ቁጥር 9 ቁጥር የገና ጨዋታ ተብሎ የሚታወቀውን ባህላዊ ጨዋታ በብዛት የሚጫወቱት እነማን ናቸው ወንዶች ናቸው በትክክል ተመልሷል ምናልባት ይሄ ባህል የመጣው እረኞችም የሚጨፍሩት ወይም ደግሞ የሚጫወቱት ጨዋታ እንደሆነ ነው መልካም ወደ ሮሚዮ ሄዳለሁ ስለዚህ አንድ ይልማ አንድ ደስታ እና ሮሚዮንም አልመለሰም እሺ እንቀጥል 3 ቁጥር ከፋሲካ 1 ሳምንት በፊት ኢየሱስ ክርስቶስ በአህያ ጀርባ ሆኖ ወደ ኢየሩሳሌም የገባበትን ቀን ለማሰብ የሚከበረው በዓል ምን ይባላል ምዕመናንስ በዚህ ዕለት ምን አይነት ቅጠል በእጃቸው ይይዛሉ እኔ ረስቻለሁ በፍም ይጀምር ነገር ነው አይደል በእንግሊዘኛ በአማርኛ ገምተው ሞክረው በፍ እናንተም እያሰባችሁ ወደ እናንተ ሄዳል ጥያቄው ለእናንተ ሲሆን ግማሽ ነጥብ ያሰጣል ቅድም ግማሽ አለኝ ግማሽ አለ ማለት ነው ስለዚህ አሁን ግማሽ አለኝ ሙሉ ሊሆንልኝ ነው እሺ ሮሚዮ 5 ሰከንድ ባላለቀም ሰዓት አልቋል 5 ሰከንድ መልካም ደስታ ሆሳና የሚይዙት ቅጠል ምን ይባላል ዘንባባ ይባላል በጣም አሪፍ
ስለዚህ ግማሿን ነጥብ ሩብ ትካፈላላችሁ ማለት ነው። መልካም ወደ ደስታ ልምጣ። 6 ቁጥር በፋሲካ ዋዜማ ወይም ቅዳሜ ሌሊት በቤተ ክርስቲያን የጌታችን ትንሣኤ ለማብሰር የሚከናወነው ልዩ የጸሎትና የምስጋና ስነ ስርዓት ምን ይባላል? የተለየ ስም አድርገሽ እንዳታስቢ። ቅዳሴ ኦኬ እሺ አይ በጣም የተለየ ነገር አይደለምና ሰዓት አልቋል። ሮሚዮ አይ አንድማ ተብሏል። ያልተመለሰ አለ። ይሄንን እንትን እንድትለው እሺ ይልማ ማክፈል ይሆን? የትንሣኤ የጸሎትና የምስጋና ስነ ስርዓት ወይም አገልግሎት ይባላል። መንፈቀ ሌሊት። እሺ ይልማ ጋር መጣ። 5 ቁጥር የሚገርመው ነገር ቀላሉ ነው። ይልማ እየደረሰ ነውና ለሽልማቷ ስለተጫሰታቻለው ማለት ነው። በትክክል 5 ቁጥር የኢየሱስ ክርስቶስ የስቅለት ቀን በቤተ ክርስቲያን አጠራር ምን ይባላል? ቀኑ ብቻ ነው? ወይም ደግሞ ያቺ ቀን ዕለተ ዓርብ ምን ትባላለች? አንድ ስቅለት ነው። ስቅለት ነው የሚባለው። ይፈትናል። ያው ትንሽ የምናውቀው ሆኖ አጠያይቁ ለየት ካለ ትንሽ አስቸጋሪ ነው የሚሆነው። እሺ ሮሚዮ አንድ ለመመለስ 8። እሺ ምናልባት እሺ ቀላል ልትሆን ትችላለች። የኢየሱስ ክርስቶስ የልደት በዓል ወይም ገና በኢትዮጵያ ምን ይባላል? ትንሽ ላከብደው ነበር፣ እሱ ቀድሞ መልሱን ሰጠ። እሺ በጣም ጥሩ። አንድ ተመልሷል። ስንት ነጥባችሁ ምን ያህል ነው? 1 ከግማሽ። 1 ከግማሽ 2 የሱ 2 መጥቷል። በጣም ጥሩ። እሺ ደስታ 7 በደንብ አዳምጪ። ከፋሲካ በኋላ ያሉት 50 ቀናት በአጠቃላይ ምን ተብለው ይጠራሉ? በዚህ ወቅት ጾም አለ? ከአገር ወጣ ሲሉ መች ይረሳል አፍታ። አይ ሞያሺ አይ ዛሬ ብቻ ነው የተሳሳተችው። እሺ እንግዲህ ያው ላየነው ትሪት እናመሰግናለን። ጥያቄውን ልድገመውና ከፋሲካ በኋላ ያሉት 50 ቀናት በአጠቃላይ ምን ተብለው ይጠራሉ? በዚህ ወቅት ጾም አለ ወይስ የለም? ጾም የለም። ያው ሮብም አርብም ያው ጾም የለም እና 50 ቀን 50 ቀናት ወይም የትንሣኤ ቀናት ወይም የ50 ቀናት እንበላቸው። መልካም በትክክል ተመልሷል። ቀጣይ አንድ ጥያቄ ነው የቀረችው። መለያ ጥያቄ ትሆናለች። ይሄንን ከመለሰ ይልማ ሳልመልስም አሸናፊ ይሆናል። አይ እሷ መልሳለችና አይደል? እንደዛ ነው እንትኑ። እሺ ያው ይመልሰዋል እያስባለሁ። 4 ቁጥር ናት የቀረችው። አብይ ጾም ውስጥ የምትገኘውና የኢየሱስ ክርስቶስን መከራና ስቃይ በይበልጥ የምናስብበት የመጨረሻው ሳምንት ምን ይባላል? ሕማማት። ለይልማ እናመሰግናለን። ይልማ ውድድሩን አሸንፏል። ያስመዘግናል። ሁለተኛ ደስታ ሆናለች። ሶስተኛ ሮሚዮ ከኋላ ወደፊት በጣም እናመሰግናለን። እንግዲህ ክቡራትና ክቡራን እስካሁን የነበረን ቆይታ እጅግ በጣም የሚያስደስት አዝናኝና የሚያስተምር ነው ብዬ አስባለሁ። መልእክት እንግዲህ መጨረሻ ላይ እንኳን አደረሳችሁ መልካም በዓል የምትሏቸው ካሉ በተለይ ለቪኤም ቤተሰቦች ቪኤምን ደግሞ እንደ አዲስ ለመቀላቀል ለሚያስቡ ቤተሰቦች እንኳን አደረሳችሁ መልእክት
የመልካም በዓል መልእክት እንግዲህ በአማርኛውም በመታስተምሩበትም ቋንቋ መልእክታችሁን እንድታስተላልፉ ልጋብዛችሁ በስተመጨረሻ 复活节快乐复活节快乐快乐快乐 Happy Easter everyone. I hope you guys enjoy the holiday. كل عام وانتم بخير بالعيد القيام እናመሰግናለን ውድ ተመልካቾቻችን ይሄንን ፕሮግራም ስለተከታተላችሁን መልካም በዓል መልካም የትንሳኤ በዓል መልካም የፋሲካ በዓል እንዲሆንላችሁ ከልብ እመኛለሁ መልካም በዓል መልካም ጊዜ ቻው ቻው መሰባሰቡ መተጋገፍ ያምራል ጨዋታ ደምቋል ጭፈራው